ስልካችን ወይም ኮምፒውተራችን ለተወሰነ ደቂቃም ቢሆን የሆኑ ሰዎች እጅ ቢገባ ምን አይነት ጉዳት ሊያስከትል ይችላል? መፍትሄውስ ምንድን ነው የሚለው ነው ዛሬ የምናየው። ይሄ ነገር የባንክ አካውንታችንን ጭምር ለምዝበራ የመዳረግ አደጋ ሊያስከትል ይችላል እና ከነ መፍትሄው እናያለን። ወደ ቪዲዮ ከመግባታችን በፊት እንደዚህ ያሉ ጠቃሚ ከኮምፒውተር ሳይንስ ጋር የሚገናኙ የቴክኖሎጂ መረጃዎች እንዲደርሳችሁ 6 ነገር እንድታደርጉልን ትብብር እንጠይቃችኋለን። አንደኛ ይሄንን ቤት ፎሎ ማድረግ፣ የመደመር ምልክቷን መንካት፣ ቀጥላችሁ ላይክ ማድረግ ቪዲዮውን፣ ቀጥላችሁ የሆነ ኮሜንት መጻፍ ቪዲዮ ላይ፣ ቀጥላችሁ ሴቭ ማድረግ ወይም ደግሞ ፋቨራይት ማድረግ ቪዲዮውን፣ ቀጥላችሁ ቀስቷን ትነኩና ኮፒ ሊንክ የሚለውን ትነካላችሁ። ቀጥላችሁ ይሄ ሼር ሆነ ማለት ነው። ቀስቷን ነክቶ ኮፒ ሊንክ የሚለውን መንካት ሼር ማድረግ ማለት ነው በዚህ በቲክቶክ ቋንቋ። ቀጥላችሁ የመጨረሻው ማለት ነው ቀስቷን አሁንም ትነኩና ሪፖስት የምትለዋል መንካት። ይህንን ቪዲዮ ደግመን ሪፖስት አድረግ ነው ማለት ነው። እነዚህ ነገሮች ስናደርግ ይሄ ቻናል ቫይራል ወጣ ማለት ነው። ቫይራል ያወጣዋል። ቴክኒካል ነገሮች ናቸው። ቲክቶክ የሚፈልጋቸው ቴክኒካል ነገሮች ናቸው። እነዚህ ሙሉን ካደረግን በቃ ቫይራል ይወጣል። ያ ማለት ምንድነው? በቀጥታ ወደ እናንተ ጋር የምንልካቸው መረጃዎች በየቀኑ ይመጣሉ ማለት ነው። ስለዚህ ዊን ዊን ይሆናል ማለት ነው። እናንተ ትጠቀማላችሁ፣ እኛም ደግሞ አካውንታችን ያድጋል። ይሄንን እንደምታደርጉ ይሄንን ቪዲዮ የምትመለከቱ ቤተሰቦቻችን እርግጠኛ ነኝ። ሌላ ደግሞ ጠቃሚ ከዚህ ቻናል የምታገኙትን ሁለተኛውን ጥቅም ልንገራችሁ። ሁለተኛው ጥቅም ደግሞ ምንድነው? ፎሎወር የምትፈልጉ ሰዎች አካውንታችሁ እንዲያድግላችሁ የቲክቶክ አካውንታችሁ እንዲያድግላችሁ የምትፈልጉ ሰዎች ሰዓት እንነግራችኋለን። እኛ ወደ ላይቭ የምንገባበት ልክ ላይቭ ስንገባ ትመጡና አካውንታችሁን የፎሎወር መጠናችሁን ታሳድጋላችሁ። የእኛም ያድጋል፣ የእናንተም ያድጋል። ገንዘብ ምናምን አትጠየቁም። ዝም ብላችሁ መምጣት ብቻ ነው። ኦኬ፣ ነፃ ነው ማለት ነው። የምንሰጠው አገልግሎት የነፃ ነው። የገንዘብ ምናምን እንደዛ ጥርጣሬ ውስጥ እንዳትገቡ። እንደዛ ያለ ነገር የለውም። ትመጣላችሁ፣ የእኛም አካውንት ያድጋል። እንዴት የሚለውን እዛ ሆናችሁ እንዴት እንደምናሳድግ ታዩታላችሁ። ልክ እኛ የሆነች ፕሮፋይላችን ላይ ቀይ ነገር የምትበራ ከሆነ በተለይ ላይቭ የምትል እየበራች ካለች በተለይ ያን ጊዜ ቀጥታ ኦንላይን ነን ማለት ነው። ላይቭ ላይ ነን። ትመጡና አካውንታችሁ ያድግላችኋል። ነክታችኋት፣ እሷን ነክታችኋት ግቡ። እሺ፣ ከዚህ በመቀጠል እንግዲህ ወደ ቪዲዮ በቀጥታ እንገባለን። እዚህ ጋር የተዘረዘሩትን ስቴፖች ነው የምትከተሉት። አብረን እናያቸዋለን ማለት ነው። ታንኪዩ፣ በጣም ታንኪዩ። እሺ፣ ይሄን ነገር በተግባር ማሳየት ከመጀመሪያ በፊት አንዳንድ ነገር ማብራሪያ ልስጣችሁ። ይሄ ነገር ምን ማለት ነው? ዲቫይሳችሁን ወይም ኮምፒውተራችሁን ወይም ሞባይላችሁን ጥላችሁ ከወጣችሁ ለተወሰነ ደቂቃ ሊሆን ይችላል። ሽንታችሁን ልሸኑ ኦር ደግሞ ፎር ሰም ሪዘን ስልካችሁን ወይም ኮምፒውተራችሁን ጥላችሁ ከወጣችሁ ምን አይነት ነገር ሊከሰት ይችላል? ለምሳሌ የቴሌ ብር አካውንታችሁን ሊመዘበር ይችላል ማለት ነው። ለምን? ጎግል ላይ ፓስወርድ እና አካውንት ኢሜይላችሁ ሴቭ ይደረጋል። ያን በተለይ ሰውየው ቴክኒካል ሰው ከሆነ ይገባና ፓስወርዱንም ኢሜይሉንም ያገኛል፣ ገንዘባችሁን ከዛ በኋላ ትራንስፈር ሊያደርግ ይችላል ከባንክ አካውንታችሁ ላይ ማለት ነው። ስለዚህ እንደዚህ ያለ አደገኛ የሆኑ ነገሮች እንዳይከሰትባችሁ ነው አሁን ለማሳየት የምሞክረው ማለት ነው። ይሄን ለማድረግ ምንድነው የምናደርገው? ወደ ክሮም አፕሊኬሽን ነው የምንገባው። ይሄ ክሮም ብሮዘር ነው የሚባለው። አክቹዋሊ ታውቁታላችሁ። ይሄንን ያያችሁት፣ ይሄ ክሮም፣ እሱን እንነካዋለን። ንኩት። እሱን ትነካላችሁ። ቀጥሎ እቺ 3ቷን ነጥብጣብ ነው እዚህ ጋር አያችኋት። እቺ 3ቷን ነጥብጣብ እሷን ነው የምንነካው። እሷን ነካለን። እሷን ከነካን በኋላ ታች ላይ ሴቲንግ የሚል አለ። ይኸውላችሁ እዚህ ጋር አያችሁት፣ ሴቲንግ የሚለው ይሄ፣ እሱን እንነካዋለን ማለት ነው። ሴቲንግ እንነካለን። ቀጥሎ ምን እናደርጋለን? እዚህ ታች ላይ ይሄን አያችሁት፣ እዚህ ጋር ጎግል ፓስወርድ ማኔጀር ይላል። እሱን እንነካዋለን። ጎግል ፓስወርድ ማኔጀር የሚለውን እንነካዋለን። ቀጥሎ ምን እናደርጋለን? እዚህ ታች ላይ ሴቲንግ የምትላለች አያችኋት፣ እቺ ሴቲንግ የምትለዋ እሷን እንነካታለን። ኦኬ፣ እሷን ከነካን በኋላ እዚህ ጋር ምን የሚል ይመጣል? ኦፈር ቱ ሴቭ ዘ ፓስወርድስ የሚል ይመጣል። ኦፈር ቱ ሴቭ ፓስወርድስ። ይሄንን እኔ ኦፍ አድርጌዋለሁ። አያችሁ እዚህ ጋር ኦፍ ነው። ኦፍ አድርጌዋለሁ እኔ ኦፍ አድርጌዋለሁ። እናንተ ጋር
ፕሮባብሊ ኦን ነው የሚሆነው። ኦን ሆነ ማለት ሁልጊዜ የሆነ ነገር ኮምፒውተራችሁ ላይ ላፕቶፓችሁ ላይ ስትጽፉ ጎግል የእናንተን ፓስወርድ ሴቭ እያደረገ ነው ማለት ነው። ያ ማለት ደግሞ የመገኘት እድል አለው ማለት ነው። በሌላ ሰዎች ኮምፒውተራችሁን ከፍተው ከገቡ ኦልሬዲ ያገኙታል፣ አካውንታችሁን መዘበሩ ማለት ነው። ስለዚህ ይሄ እንዳይሆን ነው ኦን አድርጌ ላሳያችሁ። ለማንኛውም እኔ ኦን አድርጌ ላሳያችሁና መልሰዋለሁ። ይሄንን ኦን አደርገዋለሁ ማለት ነው። አያችሁ፣ ኦን አደረኩት። ያው ኦን አደረኩት። ይሄም ማለት ነው ኦን አደረኩት። እንደዚህ ሆነ ማለት ጎግል ላይ ፓስወርዶቼ ሴቭ እየሆኑ ነው። ሰውየው የኔን ኮምፒውተር ወይም የኔን ኤኒ ዲቫይስ አይፓድም ሊሆን ይችላል፣ ሞባይልም ሊሆን ይችላል። እንደዚህ አይነት ፓስወርዶች እና ኢሜይሎች ሊቀመጡባቸው የሚችሉ ነገሮች፣ ሴቭ ሊሆኑ የሚችሉባቸውን ነገሮች ሲያገኝ ኦልሬዲ አካውንታችንን የማጭበርበር ተግባር ሊፈጽምበት ይችላል። ከባንክ ያለንን ገንዘብ ወደ ራሱ ትራንስፈር ሊያደርግ ይችላል ማለት ነው። ስለዚህ የዛሬው ፕሮግራም ይሄንን ይመስላል። ተጨማሪ ደግሞ ይሄንን እንትን ማድረግ እነዚህን ኢሜይሎች ከዚህ በፊት ሴቭ የሆኑትን ኢሜይሎች ኤክስፖርት ማድረግ ከፈለጋችሁ እችን ኤክስፖርት የምትለዋን ተጭናችሁ ወደ ወርድ ወይ ወደ ሌላ እንትን ዳውንሎድ አድርጋችሁ ማስቀመጥ ትችላላችሁ፣ እስካሁን ያሉትን ማለት ነው። እና ከዚህ ላይ ዲሊት ማድረግ ትችላላችሁ ማለት ነው። ይሄን ኤክስፖርት ፓስወርድ የሚለውን ተጭናችሁ እዚህ ጋር ኤክስፖርት ፓስወርድ የሚለውን ተጭናችሁ እንደዛ ማድረግ ትችላላችሁ። እንግዲህ የዛሬው ይሄንን ይመስላል። አይ ሆፕ ጠቃሚ ነገር ነው ብዬ አስባለሁ። በቪዲዮ መግቢያ ላይ ለማለት እንደሞከርኩት እንደዚህ ያለ ጠቃሚ የሆኑ መረጃዎች እንዲደርሷችሁ ይሄንን ቤት 6 ነገር እንድታደርጉ በድጋሚ ጠይቃችኋለሁ ማለት ነው። የመጀመሪያው ምንድነው? ቤቱን ፎሎ ማድረግ፣ ቀጥላችሁ የሆነ ላይክ ማድረግ፣ ቪዲዮውን ኮሜንት መጻፍ፣ ቪዲዮ ላይ ፋቨራይት ማድረግ ወይም ሴቭ ማድረግ ቪዲዮውን፣ ቀስቷን ትጭናችሁ ኮፒ ሊንክ የሚለውን ነክታችሁ ሼር ማድረግ። 2 ነገር ነው ሼር ማድረግ የሚያስፈልገው፣ ቀስቷን መንካትና ኮፒ ሊንክ የሚለውን መንካት። ይሄ ሼር ይባላል በቲክቶክ ቋንቋ። እንደገና ደግሞ የመጨረሻው ቀስቷን መልሳችሁ ትነኩና አሁንም ሪፖስት የሚለውን ትነካላችሁ። ይሄ ምንድነው? ቪዲዮውን እየደጋገሙ ሪፖስት ማድረግ ማለት ነው። ስለዚህ እነዚህን ነገር አድርግን ማለት ቴክኒካሊ በቲክቶክ ይሄ ቪዲዮ ወይም ይሄ አካውንት ቫይራል እንዲሆን ያደርገዋል ማለት ነው። ቫይራል ሆነ ማለት በቀጥታ የምንልካቸው ቪዲዮዎች ወደ እናንተ ጋር በየቀኑ ይደርሳሉ ማለት ነው። እነዚህ ጠቃሚ የሆኑ የቴክኖሎጂ መረጃዎች። እንደገና ደግሞ ቤተሰብም ሆናችሁ ማለት ነው። እናንተ በቃ ከኛ ጋር ቤተሰብ ናችሁ ማለት ነው። ሌላው አካውንታችሁን የቲክቶክ ፎሎወር እንዲያድግላችሁ ከፈለጋችሁ አንደኛ እኛ መቼ ስንት ሰዓት ላይ ወደ ላይቭ እንደምንወጣ እንነግራችኋለን። ሰዓት አለን ላይቭ የምንሆንበት ቲክቶክ ላይቭ የምንሆንበት ማለት ነው። ሁለተኛ ግን ይሄ ቪዲዮ እያያችሁት እያለ ፕሮፋይሉ ላይ ላይቭ የምትል ቀይ ነገር እየበራች ከሆነ እኛ ላይቭ ነን ኦልሬዲ። ስለዚህ እሱን ነክታችሁት ትመጣላችሁ ማለት ነው። ፕሮፋይሉን ላይቭ የምትለዋን ፕሮፋይሉን ነክታችሁ ወደ እኛ ጋር ትመጣላችሁ። እንዴት አካውንት እንደሚያድግ እዛው ጋር ታያላችሁ። እዛው ያድጋል አካውንታችሁ። ገንዘብ ጥያቄ ምናምን የለም፣ ነፃ ነው። ዝም ብላችሁ ነው። በጣም አመሰግናለሁ። የዛሬው እንግዲህ ይሄን በዚህ ይበቃናል። ቻው።